በከአክሱም ስልጣኔ ጀምሮ የአክሱም ሰዎች ትግራይ ነበሩ አይደለ እነዚህ ሰዎች አማራ ብለው ነው የሚገልጹ ራሳቸው ቋንቋቸውም አማራ ነበር አማራ ነው የሚሉት ስለዚህ ይሄ ማንኛውም ገዢ አማራ ነኝ ብሎ ነው የሚገዛ ትግራዋይነት እንደ ብሔረሰብ የታወቀበት ዘመነ መንግስት እኔ ማቀው የትኛው ዘመነ መንግስት ለምሳሌ ብዙ ሰዎች የአክሱምን ዘመነ መንግስት ጀዋር መሐመድም የትግራይ ብሔርተኞችም የአክሱምን ስልጣኔ የትግራይ ብሔርተኝነት ስልጣኔ አድርገው ለማቅረብ ይሞክራሉ ይሄ ስህተት ነው በአክሱም ስልጣኔ ወቅት አንደኛ ትግርኛ ቋንቋ አልነበረም ትግርኛ ባልነበረበት እና ደግሞ አንድም ቦታ ላይ የአክሱም ነገስታት የትግርኛ ተናጋሪነትም ሆነ የትግርኛ ተናጋሪ ባልነበረበት የትግራይ ብሔርተኝነት ሊኖር አይችልም ሁለተኛ ትግራይ የሚባል ቃል እንደ ቃል ለመጀመሪያ ጊዜ ተጽፎ የምናገኘው በአምደ ጽዮን ጊዜ ነው እሱን እንደ ብሔር አይደለም